ያ ነገር እኮ ደረሰ። ከዚህ በፊት የነገርኩ ምን ፈተናው ደረሰ። ወሳኝ ፈተና ለህይወቴ ደግሞ ወሳኝ ፈተና ስለሆነ እኔ ትንሽ ሊከብደኝ እንደሚችል ጠርጥሬያለሁ። እና በቃ ያው ከዚህ በፊት ቃል ገብተልኝ ነበር። ኦኬ እንደፈተነልህ? አዎ ፈተነልሃለሁ ብለህ ስለነበረ ፈተናው ነገ ስለሆነ ያው ሞክርልኛ። ፈተነልህ? ምንም ችግር የለውም ግን ያው እንደነገርኩህ ያስፈልገኛል። ኧረ እኔ ጨምራለሁ። እኔ በየጊዜው አላነሰም። ጥያቄው እኮ ብዙ አይደለም። ገብቶኛል። ግድ የለም ችግር የለም። በቃ ነገ ጠዋት ነው ፈተናው? አዎ ለአንድ ጥያቄ 1 ብር አነሰ። 50 ጥያቄ ነው። ያንሳል ነገሮች ጨምራለህ። ስማ ጥሩ ውጤት ካመጣልኝማ ጨምራለሁ። በቃ ገብቼ አንተ ቦታ ላይ ተቀምጬ እንዳንተ ሆኜ መስራት ነው። አዎ ምንም ችግር የለውም። እገባለሁ። በቃ 5 ደቂቃ። ኧረ በ5 ደቂቃማ ጨርሰህ ትወጣ። በ5 ደቂቃ ጨርሰህ ስትወጣ አስተማሪ ሊጠራጠር ይችላል። ልክ ተማሪዎች አብዛኛው ተማሪ ከጨረሰ በኋላ እንደከበደ ሰው ምናምን ነገር ሰርተህ ልክ አብዛኛው ተማሪ ከወጣ በኋላ እያሰብኩ ምናምን እያሰብክ እንዲመስለው። ኦኬ በቃ ጠዋት ነው ፈተናው። እሺ ስንት አመጣልኛለህ? እኔ ከ100 በላይ ላመጣልኝ። ኧረ 100ማ አታምጣ። አስተማሪ ሊጠራጠር ስለሚችል 80 ይበቃኛል። 80? ኦኬ ከ80 እስከ 85 በቃ በቂ ነው። 100 ካመጣማ አስተማሪው ሊጠራጠር ስለሚችል ስማ ጨርሼ እንደወጣሁ ግን ገንዘብ ሰጠኝ። እኔ በር ላይ ነው የምጠብቀው። በቃ አንተ ቦታ ላይ ተቀምጬ ልክ እንዳንተ ሆኜ ነው ታንክ ዩ። ኦኬ በቃ ቻው። ኦኬ ይጨመራል። አንተ እዚህ ክፍል ነህ እንዴ? እዚህ ክፍል ነህ? ኧረ አዎ። አልመሰልከኝም። ገብርኤልን ትሸር እዚህ ክፍል ነኝ።